በዛሬ ቪዲዮአችን ምንድነው ውትወታዋ ምንድነው? እንግዲህ ጋይስ እኚህንና የመሳሰሉ ሌሎችም አስተማሪ ቪዲዮዎችን እና አዝናኝ ቪዲዮዎችን ይዤላችሁ መጥቻለሁ። ሰላም እንዴት ናችሁ? ይሄ ሲሪቲቭ ነው። ሲሪቲቭን ሰብስክራይብ ያደረጋችሁ ሁላችሁም ሰብስክራይብ እያደረጋችሁ የደወል ምልክቷን መጫን እንዳትረሱ እና ደግሞ ቪዲዮውን ከወደዳችሁት ለጓደኞቻችሁና ለቤተሰቦቻችሁ ሼር ማድረግ ቪዲዮንም ላይክ ማድረግ እንዳይረሳ። ወደ ቪዲዮ ፌስቡክ ላይ ቲክቶክ ላይ የምትለቃቸው እንትኖች በጣም የተመቸኝ የውሸት ነው። ያውቃል እሱ ማልኖርበት ህይወት ነው። በቃ የበታችነት ስሜት እንዳይሰማኝ የለም። ቤቲ ወደቀች እንዳልባሉ የሰው ስም ፍራቻ ማለት ነው። አቶ ቢስታራ መሆን አልሄድም ስጣላም ከሱ ጋር ይሄ ተፋታ መጣች የሰፈር ወሬ ትፈር የለ የባሰ እንዳትጎጂ። አሁን ግን በቃ ከልጆች የሚበልጥ የለም። የህግ ጋይስ የዚች ልጅ ታሪክ እንግዲህ አብዛኞቻችሁ አይታችሁታል እና እቺ ልጅ ከዚህ በፊት ፊልም ሰሪ ነበረች፣ ተዋናይ ነበረች ናት። እንግዲህ እንደዚህ አይነት ቦታ ላይ ራሷን አገኘዋለሁ ብላ ያላሰበች ግን በጊዜ ሂደት ሳታውቅ እንዲህ አይነት ቦታ ወደቀች እና ግን በጣም የገረመኝ ምንድነው ሶሻል ሚዲያ ላይ ህይወቴን ሰዎች እንዲያውቁ ስለማልፈልግ እውነታው ከእውነታው ተቃራኒ የሆነ እኔ ሀዘን ውስጥ ነኝ ያለሁት፣ እኔ ስቃይ ውስጥ ነኝ ያለሁት፣ ግን በትዳሬ በኑሬ ደስተኛ እንደሆንኩ አስመስላለሁ አለች እና እኔ ራሱ ማውቃቸው በቅርብ በአካባቢ ያሉ እንደዚህ የሚያደርጉ ብዙ ሰዎች አሉ። ዞሮ ግን በዚህ ነገር ራሳቸውን ከመጉዳት ውጪ ምንም ጥቅም የለውም። እኔ ለምኖረው ህይወት ሌላ ሰው ደስተኛ መስዬ ብታየው እኔ ግን እውነታው እኔ ጋር ያለው ደስተኛ ካልሆነ ምንም ጥቅም የለውም። እስቲ ሙሉ ቪዲዮን እንየው። ካላትም ካለ ከጎኔ እንዲቆምልኝ ነው ፈልገው መስዬ ንብረትም አልፈልግም ብዬ ወጥቻለሁ ከዚህ በፊት። ለምን ንብረትን መካፈል ፈልጋ ነው እንደዚህ ፍቺ የምትፈልገው የሚባል ስለመጣ ማለት ነው። እና ደግሞ ሌላው ነገር መናገር እዚህ ስለ ንብረት ባነሳችሁ ላይ መናገር የምፈልገው ምንድነው ከመጀመሪያ ከምንም በላይ አንደኛ ራሳችን በሙሉ ጤንነት በሙሉ አካል ጤንነት ስላችሁ የአካል ጤንነት ብቻ ሳይሆን የአእምሮ ጤንነት ራሱ በሙሉ ጤንነት ላይ ተገኝተን ራሳችንን ማስመለጥ አለብን ከንብረት ከምንም በፊት። ስለዚህ ጋይስ የቆያችሁበት የትዳር ዘመን አያያዛችሁ ሰው ምን ይለኛል የሚለው አያያዛችሁ፣ ከዚህ በኋላ ተፋትቼ ምን ሆናለሁ የሚለው ነገር አያያዛችሁ፣ ይሄን ሁሉ አብረን ያፈራነው ንብረት ብላችሁ ንብረትም አያያዛችሁ። አንድና አንድ እናንተ ከሌላችሁ አይቀጥልም ጋይስ። እናንተ ከሌላችሁ ሰውን ቢያወራ አውርቶ የሚረሳው ነው። እናንተ በህይወት ከሌላችሁ ንብረትም ቢሆን ምንም ዋጋ የለውም። አንድና አንድ ራሳችሁን በሙሉ ጤንነት አካላዊ ጤንነታችሁም አእምሮአዊ ጤንነታችሁም ሙሉ በሙሉ ራሳችሁን ይዛችሁ መውጣት ራሱ ጋይስ ሰላም ነው። ብዙዎች ነፍሳቸውን አጥተዋል እንደምንሰማው። ብዙዎች በቶክሲክ ትዳር ምክንያት በአቢዩዝ ትዳር ምክንያት ነፍሳቸውን አጥተዋል። አካላቸው የጎደሉም አሉ። ስለዚህ ጋይስ ቅድሚያ ራሳችንን በሙሉ ጤንነት እናድን ነው የምለው። ሙዚቃ ማለት ነው። አንቺ ወዳሹ ጥፋተኛ ነው ላልሽ ልጅ ካብሽለት በእናታችሁ ኮኪ የምትመቻችሁ እኔ ኮኪ በጣም ነው የምትመቸኝ። እስቲ እኔ አሁን እዚህ ጋር ያለችው ያልገባኝ ነገር አንቺ ወደሹ ምን ላለሽ ነው ያለችው? ቆይ ጥፋተኛ ነሽ ላለሽ ልጅ አንቺ ወደሹ ጥፋተኛ ነሽ ላለሽ ልጅ አልገባኝም። ወደሹ ጥፋተኛ ነሽ እኔ መውደዴ ነው። እስቲ እንስማው ግን ኩሃ እኔ ፓላኩሃ ማማኛት ማቴኖ ሚኒ ማክሜ ባንሲ አልቀጣ አትቀጪም በልቤ አልልም ዘውዳለ ለልቤ አሄ ክብር አለው ለልቧ። ማንንም ብትሆን ማለት ነው የኮኪን ልብ እንደዚህ አስጨነቅ በፍቅር ክብር አለው እሺ ለልቧ አይደለም ዘውዳለ በልቤ አልልም ዘውዳለ ለልብ ሆናለ ልቤና ከብራታለሁ። የስ ትክክል። ፒክቸር በመቀየር ብቻ ይቆማል ብላችሁ አላሰባችሁማ? ቀጣይ ስራችንን ይዤላችሁ መጥቻለሁ። ሃሽታግ ትሰማ
ይህ ቪዲዮ ከማየታችን በፊት ጋይስ፣ ስለዚህ እንግዲህ ሃሽታግ ትሰማ ስለሚለው ንቅናቄ አብዛኞቻችሁ ሶሻል ሚዲያ ላይ ሰምታችሁታል ብዬ አስባለሁ። ሃሽታግ ትሰማ እንግዲህ አላማው እስከዛሬ ለተደፈሩ ለተገደሉ ሴቶች ግን በፍርድ ቤት ኬዝ ምክንያት እስከዛሬ ፍርድ ላላገኙ እና ደግሞ ከተፈረደባቸው በኋላ ደግሞ ሳይታሰሩ ወይም ደግሞ የፍርድ ጊዜያቸውን ሳይጨርሱ ወጥተው ደፋሪ ሆኖ ነፍስ አጥፍተው ግን ደግሞ አሁን በነፃነት እየኖሩ ላሉት ፍትህ ላላገኙ እህቶቻችን፣ በሞት ላጣናቸው፣ በጾታዊ ጥቃት ላጣናቸው እህቶቻችን፣ በሞት ላጣናቸው እህቶቻችን አብረን እንቁም ነው የምትለው። በሙሉ ሀሳቡን እስቲ ጆርዲ በደንብ አብራርተዋለች። እስቲ ጋይስ እንስማው። ጥያቄዋ ምንድን ነው? ውትወታዋ ምንድን ነው? ጥያቄዋንና ውትወታዋንስ ለማን ነው የምታቀርበው? ሃሽታግ ትሰማ በኢትዮጵያ በሴቶችና ህፃናት ላይ የሚፈጸም ጥቃት እና ሰብአዊ መብት ጥሰት፣ ግድያና ወሲባዊ ጥቃትን ጨምሮ ሁሉንም የመንግስት አካላት ያሳተፈ አስቸኳይ ምላሽ የሚጠይቅ ብሔራዊ ቀውስ ናሽናል ክራይሲስ ተብሎ እንዲታወጅልን እንጠይቃለን። ይኸው በኦሮምኛ ፖስት ማድረግ የምትፈልጉ ይሄንን መጠቀም ትችላላችሁ። ይኸው በትግርኛ ፖስት ማድረግ የምትፈልጉ ይሄኛውን መጠቀም ትችላላችሁ። እንግዲህ በተለያየ ቋንቋ፣ በ3 ቋንቋ፣ በ4 ቋንቋ፣ በእንግሊዘኛ፣ በአማርኛ፣ በትግርኛ እና በኦሮምኛ ለጊዜው ፖስት ልታደርጓቸው የምትችሉ ጽሁፎች አሉ። የሚያብራራ የሃሽታግ ትሰማን አይዲያ የሚያብራራ ሀሳብ አለ። እባካችሁ ይህንን ሶሻል ሚዲያ ላይ በተለያየ ፕላትፎርም ያላችሁ ፕላትፎርሞቻችን በመጠቀም እባካችሁ ፖስት እናድርግ። ሁላችንም ድምጻችን እናሰማ። ምንም ሶሻል ሚዲያ ፎሎወርስ የሌላችሁ ራሱ ብትሆኑ አንድ ድምጽ ዋጋ አላትና እባካችሁ በዚህ ጉዳይ አንድ እንሁንና ሁላችሁም ባላችሁ ፕላትፎርሞች በሙሉ ይህንን ነገር ፕሮፋይል በማድረግ እንድትተባበሩን፣ አብረን እንድንሰራ፣ አብረን እንድንሮጥ፣ ጥያቄያችንን አብረን እንጠይቅ በትህትና ጠይቃለሁ። እና ደግሞ ይህ ነገር ከተጀመረ ጀምሮ አንዳንድ የታዘብኳቸው ሶሻል ሚዲያ ኢንፍሉዌንሰሮች አሉ። ፕሊስ እባካችሁ ጾታዊ ጥቃት የሚመስለው ጸጋ በላቸው በሐዋሳ ተጠልፋ ለ10 ቀን የነበረችው ስትናገር ምን ሰሞኝ ጾታዊ ጥቃት ሩቅ ያለን ይመስለናል፣ እኛ ጋር የሚደርስ አይመስልም። እኔ አሁን አለች ጾታዊ ጥቃት ይደርስብኛል ብዬ በፍጹም አላሰብኩም አለች። ሩቅ ነው ያለውን የመሰለኝ። እውነቷን ነው። ደግሞ አብዛኛውን ጾታዊ ጥቃት ይመስለን ገጠር ላለ ሰው፣ የገጠሩ ማህበረሰብ ላልተማረ ሰው ምናምን ነው ይመስለን። ከተማ ሆነን የተማርን ሆነን ኢንዲፔንደንት ውመን ሆነን ራሳችንን እያስተዳደርን ራሱ እስቲል ጾታዊ ጥቃት አለ። ስለዚህ እባካችሁ እኛ ደጅ እስከንኳኳ አንጠብቅ። ሁላችንም እኛ ደጅ ባያንኳኳ ራሱ ነግበኔ ነውና እና ደግሞ የሌሎች እህቶቻችን ህመም ያመናል፣ ስቃያቸው ያመናል በማለት እነሱን ደግሞ በሞት ሲያጡ በጾታዊ ጥቃት ካጡ በኋላ የቤተሰቦቻቸው ጉዳት ያመናል የምትሉ ፕሊስ እባካችሁ ሁላችሁም ድምፁኑ። ይኸው በእንግሊዝኛ ፖስት ማድረግ የምትፈልጉ ይህንን መጠቀም ትችላላችሁ ማለት ነው። ሁሉንም ኮመንት ሴክሽን ላይ አስቀምጥላችኋለሁ። ጆርጂ ብሔራዊ ቀውስ ምንድን ነው? ናሽናል ክራይሲስ ምንድን ነው? ለእኛስ ምን ይጠቅመናል? ምን ማለት ነው? መንግስትን ምን አድርግ ብለን እየጠየቅነው ነው? ለሱ መልስ ቀጣይ ቪዲዮ እሰራለሁ ማታ። ምክንያቱም ትንሽ ሪሰርች ምናምን ይፈልጋል ጋይስ። እነዚህ ነገሮች ሪሰርች ይፈልጋሉ። ማንኛውም ግን ውትበታችንና ጥያቄያችን ይሄ ነው። ጥያቄውንና ውትበታውን ደግሞ የምናቀርበው ለፍትህ ሚኒስቴር፣ ለሴቶችና ህፃናት ማህበራዊ ጉዳይ ሚኒስቴር እንዲሁም ለጠቅላይ ሚኒስትሩ። ከነዚህ ጽሁፎች ጋር የልባችንን የውስጣችንን መጠየቅ የምንፈልገውን ማለት የምንፈልገውን ብለን ፖላይትሊ ዲፕሎማቲክሊ ኦኬ። ትዊተር ላይ ከሆነ ፖስት የምናደርገው የፍትህ ሚኒስቴሩን ትዊተር ገጽ፣ የሴቶችና ህፃናት ማህበራዊ ጉዳይ ሚኒስቴሩን ትዊተር ገጽ፣ የጠቅላይ ሚኒስትሩን ትዊተር ገጽ ታግ አድርገን ፖስት እናደርጋለን ማለት ነው። ፌስቡክ ላይም እንደዛው። ቲክቶክ ላይ እነዚህ 3 ተቋማት ፔጅ ይኖራቸው አይኖራቸው ቼክ አላደረኩም። ካላቸው እሰየው፣ ባይኖራቸውም ቲክቶክ ላይ ፖስት ብታደርጉ ምንም ችግር የለውም። ምክንያቱም ፕራይም ሚኒስተሩ ጠቅላይ ሚኒስትሩ ክቡር ጠቅላይ ሚኒስትራችን አሉ ቲክቶክ ላይ። ታግ አርጓቸው። ያ እንደዚህ አድርገን ያስቀመጥንላችሁ እንደዚህ ጻፉ፣ እንደዚህ ጽፋችሁ ፖስት አድርጉ ምናምን ከምንል ሁላችንም አንድ ጥያቄ እናቅርብ ብለን ነው። ሲምፕሊ የምትፈልጉትን ቋንቋ ወስዳ ፖስት አድርጋችሁ እነዚህን 3 ተቋማት ታግ አድርጋችሁ
ጥያቄያችሁን ታቀርባላችሁ ማለት ነው። ውትበታችሁን ታቀርባላችሁ ማለት ነው። ምናልባት ስፔሻሊ ትዊተር ገጽ ላይ እንዴት ፖስት ማድረግ እንደምንችል ማወቅ የምትፈልጉ ሰዎች ካላችሁ ነገ ቱቶሪያል እሰራለሁ። ሌትስ ዱ ዲስ። ኦ ኤንድ ባይ ዘ ዌይ ጉራግኛና ወላይትኛም ይጨመርበታል። የሚተረጉም ሰው አተን ነው ስናገኝ እንጨምራለን። ይኸው ከንቃተ ህሊና ጋር ፋይት እያደረገ ያለው እንግዲህ ወንድማችን ሮባ ነው። ሮባ ያው ሰፖርት እናደርጋለን። በእርግጠኝነትም ታሸንፋለህ ማለት ተማመናለሁ። አንበሳ ስራው ምንድነው? እንግዲህ ጋይስ ነሐሴ 21 የሚካሄደው ፋይት አንደኛው ፋይት በሮቤል እና በንቃተ ህሊና መካከል የሚደረግ ፋይት ነው። እዚህ ቪዲዮ ላይ እንግዲህ አስተያየቴን ቲክታክ አካውንቴ ላይም ሰጥቻለሁ፣ ግን አንዳንድ ነገር መጨመር ስለመፈልግ ነው። አንድ ሰው የመረጠውን መደገፍ ይችላል። ምክንያቱም ኮመንት ሴክሽን ላይ እዚህ ኮመንት ሴክሽን ላይ አዶናይን ብዙ ሰው ዘረኛ ዘርህን የምደግፈው ምናምን የሰፈሩ ልጅ ካልደገፈ አብሮ አደጉን ካልደገፈ የሀገሩ ልጅ ካልደገፈ እና ማንን ይደግፍ? አንደኛ ነገር። ሁለተኛ ነገር ደግሞ ማንም የሚቀርበውን ነው የሚደግፈው። አንድ ሰው ፋይት በሁለት ሰዎች መካከል ቢደረግ በወንድሜና በሰፈሬ ልጅ ኦፍ ኮርስ የምደግፈው ወንድሜን ነው። ወንድሜ ባይኖርና ግን የሰፈሬ ልጅ ከሌላ ሰፈር ልጅ ጋር ቢሆን ፋይት የሚያደርገው የምደግፈው ለሰፈሬ ልጅ ነው። የሰፈሬ ልጅ ባይኖር የኔ ሰፈር ልጅ የሆነ ከሌላ ከተማ ልጅ ጋር ግን ቢጣላ የምደግፈው ለኔ ከተማ ልጅ ነው። የከተማዬ ልጅ ባይኖር ደግሞ የሀገሬ ልጅ የኢትዮጵያ ልጅ ከሌላ ከምስራቅ አፍሪካዊ ዜጋ ጋር ፋይት ቢያደርግ የምደግፈው ለሀገሬ ለኢትዮጵያዊ ነው። ኢትዮጵያዊ ባይኖር ደግሞ ምስራቅ አፍሪካዊ ዜጋ የሆነ ሌላ ከሌላ አፍሪካውያን ጋር ከኖርዝ አፍሪካን ጋር ከዌስት አፍሪካን ጋር ቢሆን ፋይት የሚያደርገው እኔ የምደግፈው ለማን ነው? ለኢስት አፍሪካዊ ነው ስለሚቀርበኝ። ኢስት አፍሪካዊ ባይኖር አንድ አፍሪካዊ ከነጭ ጋር ወይም ከሌላ ኮንቲነንት ጋር ቢሆን ፋይት የሚያደርገው እኔ የምደግፈው ለአፍሪካዊው ነው። አፍሪካዊ የሚባል ባይኖርና በጥቁርና በነጭ መሃል ቢሆን ደግሞ ፋይቱ የምደግፈው ለጥቁሩ ነው። ምክንያቱም ይሄ ዘረኝነት ሳይሆን ዘረኝነት ሆኖ ግን በፖዚቲቭ ዌይ ማሸነፍ ነው። ኦንሊ ማሸነፍ መብላት ነው። ንቃተ ህሊና ተዘጋጅ። እንግዲህ ወንድማችን ይኸው ከወንድማችን አያችሁት ያለውን ራሱ ሰምታችሁታል። በጣም በፖዚቲቭ ዌይ ነው። በቃ እሱ የመረጠውን ሮቤልን ደገፈ። ንቃተ ህሊና ወንድማችን በደንብ ተዘጋጅ ነው ያለው። ስለዚህ ይህ ፋይት ነው። በፋይት መካከል አንደኛውን እንደግፋለን፣ ግድ ነው። ንቃተ ህሊናም ወንድማችን ነው፣ ሮቤልም ወንድማችን ነው። የመረጥነውን መደገፍ ደግሞ እኛ መብታችን ነው። አጠገብ ሆነን ሰፖርት እናደርጋለን፣ እናበረታታለን። በቃ አንዴ ጾም ነው ጎና ሆነ በደንብ ቀውጥን ጎር ተዘጋጅና ያለልና ከሁራና ይወዳ አድና ትሪለሆም አዊና ይነንቃት። አብዛኛዎቻችሁ ደግሞ ይመስለኛል በትግረኛ ስለሚያወሩ ነው ዘረኝነት ምናምን የምትሉት። ሰው በቋንቋው በደንብ በሚችለው ለህዝቡ ካላብራራ በምን እንዲያብራራ ነው? ለምሳሌ አንድ ኢትዮጵያዊ ከሌላ ውጭ ዜጋ ጋር አማርኛ መናገር ከማይችል ሰው ጋር ፋይት ቢያደርግ ፋይቱ ኢንተርናሽናል ራሱ ቢሆን ያ ኢትዮጵያዊ ግን ፋይቱ ላይ እንዲደግፉት፣ ለምሳሌ ሯጮቻችን ወይም የተለያዩ ስፖርታዊ ጨዋታዎችን ሊያደርጉ የሀገራችን ልጆች ከኢትዮጵያ ሲወጡ ኢንተርናሽናል ራሱ ቢሆን ውድድሩ ግን ህዝባቸው እንዲደግፋቸው በአማርኛ ቋንቋ በሀገራችን ቋንቋ ጥሪ የሚያደርጉት። እኚህ ደግሞ የትግራይ ተወላጆች ናቸው። የትግራይ ተወላጆች ሰፖርት እንዲያደርጓቸው የሀገራቸው ልጆች ሰፖርት እንዲያደርጓቸው በደንብ በሚችሉት ማብራራት በሚችሉበት ቋንቋ ተናገሩ ይመስለኛል። ሮቤል እንደው አማርኛ በደንብ መናገር የሚችል አይመስለኝም። ስለዚህ በቋንቋቸው መናገራቸው ህዝባቸው ሰፖርት እንዲያደርጋቸው ነው። እንደዚህ እንድትሳደቡ ነው የምትፈልጉ? አንዳንድ ሰዎች እኮ እናውቃለን እየተሳደቡ እኮ ቪው የሚያመጡ እኮ። እኔ እኮ መሳደብ እኮ አቅቶኝ አይደለም እኮ መቤቴ ዳርጓ ሁላ ናቸው የሚባሉ ታሽቃባጭ አይለፍላችሁ መቤቴ። እዚህ የሴት ጭን እንትን እያላችሁ ሰፖርት ብታደርጉ በጣም ሹጣ እኔው በገዛ እጄ ብዬ ቀበጥ ማለት አሁን ነው ጋይስ። ጊፍተሮችን እየተሳደበ ያለው ለምን ጊፍት አልሰጡኝም ማለት። አንደኛ ነገር በዚህም ቪዲዮ ሀሳቤን ቲክታክ ላይ ሰጥቻለሁ፣ ግን አንዳንድ ነገር ልጨምርበት ብዬ ነው። ጊፍተሮች የቻሪቲ ስራ አይደለም የሚሰሩት። ስለቸገራችሁ ጌመሮች ስለቸገራቸው አይደለም ጊፍት የሚሰጧቸው። ጌመሮች ስለሚያዝናኗቸው፣ ስለሚወዷቸው፣ ሰፖርት ስለሚያደርጓቸው፣ ስለመረጧቸው ነው። ስለዚህ እዚህ ጋር እሱ ያለው ላለው ለምታሽቃብጡት ምናምን ኦፍ ኮርስ እንደዛ ባይሆን ኖሮ የቻሪቲ ስራ ቢሆን ኖሮ የሚሰሩት ብዙ የእርዳታ ድርጅቶች እርዳታ የሚያስፈልጋቸው ገንዘብ የሚያስፈልጋቸው እያሉ ለጌመሮች የሚሰጡት ስራቸው የቻሪቲ ስላልሆነ ነው። እና ደግሞ 100% መብታቸው ነው። እስቲ ስንስማው ደግሞ ላርጓም ጊፍተሮች ናቸው ሁላችሁ። በጣም ያስጠላል። እኔ እኮ መሳደብ አቅቶኛል
ሽሙጣ አንዳንድ ጌመሮች አላችሁ በጣም አትረቡ። እመቤቴ እንደዚህ አይነት ቀን ላይ የዚህ ልጅ ብልግና ጋይስ መርሳት የሌለብን የሆነ ጊዜ የሴቶችን የራቁት ቪዲዮ ይዞ በማስፈራራት አብረውት እንዲቆዩ እያደረገ ጾታዊ ጥቃት የሚያደርስ ሰው እንደነበረ ሰምታችኋል። አብዛኛውን ግን እንረሳለን። ስለዚህ አትርሱለት። ማስደርሱ ከሆነ ምንም ጥቅም የላችሁ፣ በጣም ጥቅም የላችሁ፣ ምቀኛ ናችሁ። ደግሞ ጥቅም የላችሁም አላለም። አሁን ከሱ በላይ ዩዝለስ የሆነ ሰው አለ? የሴትን ገላ የራቁት ቪዲዮ በማስፈራራት ይዞ የሚጠቀም ባለጌ ደግሞ ጥቅም የላችሁም ይላል። ከሱ ማልቀስ ያኛው ደግሞ ልክ ንብረቱ የተቀማበትን ሰው የሚያጽናና ወይ ሰው የሞተበትን ሰው የሚያጽናና ይመስል ተረጋጋ ይለዋል። አለቃቀሱ እኮ የሱ ንብረት የተቀማ ነው እንጂ ጊፍት ያልተሰጠው አይደለም የሚመስለው። ለማንኛውም ጋይስ ይሄ ሲሪቲዩብ ነው። ሲሪቲዩብን ሰብስክራይብ ያላረጋችሁ ሁላችሁም ሰብስክራይብ እያረጋችሁ ቪዲዮ ከተመቻችሁ ደግሞ ላይክ ሼር አድርጉ። ባይ